አሁን አክብረን ስለተገኘን እናመሰግናለን። በእሺ ወደ ጥያቄዎች ሲገባ ያው የመጀመሪያው ጥያቄ የሚሆነው ከትምህርት ቆይታ ጋር የተያዘ ጥያቄ ነው እና እንዴት ነበር የትምህርት ቆይታ ያለ የትምህርት ሁኔታ እንዴት ነው? ትንሽ ብትነግረን። Okay, thank you. First of all, let me introduce myself. I'm Miske Desta. Now, I have a bachelor degree in science in computer science, and also I have a master's degree in artificial intelligence and data science from Bahar Dar University. ከባህር ዳር ዩኒቨርሲቲ ነው ማስተርሴን በዳታ ሳይንስ እና አርቲፊሻል ኢንተለጀንስ ያጠናሁት። ስለጋበዛችሁኝ አመሰግናለሁኝ። ያው ያን ያክል የተለየ ነገር ኑሮኝ ሳይሆን ከኤክስፒሪየንስ ከትምህርት ዝግጅት ተሞክሮና ያሉ ኢንዱስትሪ ሌቭል ኤክስፒሪየንሶች ምን ይመስላሉ የሚለውን ሼር አድርገን ስላላችሁኝ ጀስት ከጠቀማችሁ ዋይናት ፓርት ኦፍ ዩ ሁኜ ሀሳብ ሼር ማድረግ ያን ያክል የሚጠቅም እስከሆነ ድረስ ችግር የለውም በማለት ነው። የትምህርት ቆይታ በባችለር ዲግሪ በኮምፒውተር ሳይንስ ነው ያጠናሁት። የኮምፒውተር ሳይንስ የዲግሪ ቆይታ በጣም አሪፍ ነበር። ብዙ ክህሎቶችን እና እውቀቶችን ያዳበርኩበት ነው። በተለይ ፕሮግራሚንግ ላይ ላይክ የዌብ ፕሮግራሚንግ እና የጃቫ ፕሮግራሚንግ ኮርሶች የወሰድኩበት ታይም በጣም አሪፍ ቆይታ ነው ብዬ የምወስደው። በዛ በትምህርት ቆይታዬ ብዙ ነገሮችን ከኮሚኒኬሽን ራስን ሪፕሬዘንት ከማድረግ ራስን ዝግጁ አድርጎ ለገበያ ከማቅረብ ብዙ ነገሮች ተምሬበታለሁ በባችለር ዲግሪ እና አሪፍ ውጤትም ይዤበት ነበር የወጣሁት። የትምህርት ቆይታዬ ለጥሩ ውጤት እንዳመጣ ያደረገኝ ዋናው ነገር ምንድነው? ክላስ አቴንድ አደርጋለሁ። ኢፌክቲቭሊ ነበር አቴንድ የማደርገው። ክላስ አልቀጣም ነበር ኦር ሚስ አላደርግም ነበር። ፕላስ ትዛት ፕላንድ በሆነ ወይ በተቻለኝ አቅም ራሴንም ሳላጨናንቅ አጠና ነበር፣ አነብ ነበር። የተለያዩ ሪፈረንሶችን ላይብራሪ አይ ነበረ። ያን ያክል በጣም ስቲክድ ሆኜ አላነብም፣ ግን ለእኔ ያግዙኛል የምላቸውን እና ብቁ መሆን እፈልግባቸዋል የምላቸውን ኮርሶች ሜይንሊ አጋዥ መጽሐፍ ኦር ሪፈረንስ በመጠቀም አነብ ነበር እና ኤክስትሪምሊ የሚገባኝን እውቀት ኦር ክህሎት ይዤ ወጥቻለሁ ወይ የሚለውን ሳቲስፋይ ባያደርግም ግን ፎር ዳት ታይም በቂ የሆነ እውቀትና ውጤት ይዤ ወጥቼ ነበር በባችለር ዲግሪ። ኦኬ በጣም አሪፍ ተሞክሮ ነው። እንዴት ነበረ ውጤት የሰራኸው? ማለት አሪፍ ውጤት ነበረኝ ብለህ ታስባለህ? በዛ ጊዜ በቂ ውጤት ነበረኝ። ያው ውጤቱ ጥሩ የሚባል ውጤት ነበረኝ። በተለይ ፕሮግራሚንጎች ኮርሶችን ጥሩ ውጤት እያመጣው ነበር የጨረስኩትኝ። የአነባበብ ሂደቴም ያን ያክል በጣም ሪጅድ ሁኜ ችክል ብዬ ሳይሆን ላላ ብዬ ማወቅ በቃ ይሄ ባቀው ፎር ደ ፊውቸር ላይፍ የኔን ህይወት ሼፕ ያደርጋል፣ ይሄን ባቀው ነገ የሆነ ፕሮብለም ሶልቭ አደርግበታለሁ እምላቸውን ሰሌክቲቭ ሁኜ ነበር የማነበው። ፕላስ ቱ ዛት ክላስ በጣም እከታተል ነበር። ክላስ አለመቅጣቴ እነዚህ ነገሮች ጥሩ ውጤት እንዳመጣ አግዘውኛል። በኮምፒውተር ሳይንስ በነበረ የኛ ዲግሪ ቆይታ 386 አካባቢ ይዤ ነው የወጣሁት እና በቂ ነበር። አይ በጣም አሪፍ ነው። አሪፍ ውጤት ነበረክ። እሺ በማስተርስ ላይ እንዴት ነበረ የነበረው ሁኔታ? ማስተርስን ስትሰራ ማስተርስ ላይ ያው ባህር ዳር ዩኒቨርሲቲ የተማርኩት 2015 2016 ብዙ ጊዜ በስራ ላይ ኦልሞስት 4-5 ዓመት ቆይቼ ነው። 4 years ወርክ ኤክስፒሪየንስ ነው እና ተመልሼ ወደ አካዳሚኩ
ያው ተማሪ ሆንኩት። ከዛ ያው አስተማሪ ብሆንም አካዳሚክ ላይ ብቆይም ብዙ ቆይቼ ስለነበር በጣም ተረጋግቼ ማወቅ አለብኝ የምለውን እና ከዛ በፊት በጣም የነበሩትን ክፍተቶች አስተካክዬ ማስተርስ ላይ ሞር ፎከስ የነበረው ፔፐሮች፣ ሪሰርቾችን ማየት፣ የዳታ ሳይንስ ስኪል እንዴት አኳየር አድርጋለሁ፣ ኢንዱስትሪው ምን ይፈልጋል፣ ኢንዱስትሪው ላይ ምን ባቅ ነው ጆይን ማድረግ የምችለው የሚሉትን ከኢንዱስትሪ ሊንክ እያደረግኩ ኢንዱስትሪ ጋር ኢንዱስትሪዎች ምን ይፈልጋሉ፣ ገበያው ምን ይፈልጋል፣ ማርኬቱ ምን ይፈልጋል፣ እኔስ ምን አኳየር ማድረግ አለብኝ የሚለውን ከግንዛቤ ውስጥ በማስገባት ከትምህርት የፓራለሊ ሞር አፕላይ ለማድረግ ነው ስጥር የነበረው። ጀስት በፊት የነበረው ጀስት ለክላስ ውጤት አቺቭ ለማድረግ ነው እንጂ ከሪል ወርልዱ ጋር ወጥቼ ምን ላይ ነው ፎከስ አድርጌ ኢንዱስትሪው ምን ይፈልጋል፣ ማርኬቱ ምን ይፈልጋል የሚለውን አላይን አድርጌ ፓራሌል ያልነበረም እየሄድኩ የነበረው ባችለር ላይ ጀስት የክላስ ውጤትን ብቻ ኮሌክት አድርጌ ጥሩ ውጤት ይዤ መውጣት ነበር። በማስተርስ ስማር ግን በአካዳሚያው ላይ ሪሰርቾች መሰራት አለባቸው። የት ኤሪያ ላይ ምን ኤሪያ ላይ ፎከስ አድርጌ ብሰራ ሞር በቀላሉ ብዙ ሪሰርቾችን ማድረግ እችላለሁ። ፕላስቱሳት ደግሞ ኢንዱስትሪው ላይ ማርኬቱ ላይ ጆይን ማድረግ ብፈልግ ምን ስኪሎች ያስፈልጉኛል የሚሉትን ፎከስ አድርጌ ነበር። ስፔሻሊ ከዳታ ሳይንስ አንጻር ዳታ ሳይንስ አሁን ጄኔሬሽን እንደ ኦይል ሆኖ የሚያገለግል ስለሆነ ዳታን ወደ አክሽኔብል ኢንሳይት ኮንቨርት ማድረግ ሳይንቲፊክ በሆነ አፕሮች ተከትሎ እንዴት መቀየር ይቻላል፣ እንዴት ዲሲሽን ሜክ ማድረግ ኢንፎርምድ ሆነ ዲሲሽን ሜክ ማድረግ ይቻላል የሚለውን እሱን ወደ ሰብኮንሽስ ማይንድ ሳራምድ ነበር። በትክክል ነው የተማርኩትን ብዬ ነው የማስበው ማስተርስ ላይ ማለት ነው። ምክንያቱም አላይን እያደረኩኝ ማርኬቱ ምን ይፈልጋል፣ ሪል ወርልድ ላይ ምን አይነት ፕሮብለም አለ፣ ያንን ፕሮብለም እንዴት አድርጌ ነው ሶልቭ አድርጌ የመፍትሄ አካል መሆን የሚችለው የሚለውን እነዚህን አላይን እያደረኩ ስለነበር ከባችለሩ ይልቅ በማስተርሱ ሞር ደስተኛ ነበርኩኝ። እሺ፣ ስለሰጠን ምላሽ እናመሰግናለን። አድማጮቻችን የምጠይቁት ጥያቄ ካለ ኮሜንት ሴክሽን ላይ ማስቀመጥ ትችላላችሁ። እሺ፣ ወደ ቀጣዩ ጥያቄ ስገባ ያው እንደነገርከን ከሆነ በመማሩም በማስተማሩም 3 ዩኒቨርሲቲዎች ላይ ቆይተሃል እና በአዲግራት በወሎ እና በባህር ዳር ዩኒቨርሲቲ ያገኘኸው የላይፍ ስኪል ተሞክሮ ከአካዳሚኩን ባሻገር በህይወት ተሞክሮ ላይ እስቲ የምትመክረን ነገር ካለ አንዳንድ ነገር ብትለን። ኦኬ ቴንክ ዩ። በእነዚህ በ3 ኢንስቲትዩሽኖች ስቆይ ብዙ ተሞክሮዎች ወስጃለሁ። ብዙ ተሞክሮዎች አሉ። ከነዛ ውስጥ በጣም ቀድሜ ባቀው ወይም ቀድሜ ብረዳው ኑሮ ብዬ የማስበው እያሰቡ መራመድ ብዙ ርቀትን እንደሚያስጓዝ ለማወቅ ዘግይቼ ነበር። በቃ ነገሮችን በሰከነ መልኩ ማየት፣ ነገሮችን ተረጋግቶ በጽሞና አዳምጦ መወሰን፣ ጀስት ራሽ በፍጥነት የወጣትነትም ይሄ ፋየር ኤጅ የሚባለው አለና እሱን ነገሮችን በአስተውሎትና በእርጋታ አይቶ የትኛው ትሬድ ኦፍ አናላይስ ሰርቶ የተሻለውን ውሳኔ መወሰን በጣም ለህይወታችን ትልቅና ወደፊትም በጣም ወሳኙ ነጥብ ነው ብዬ የማስበው። በቃ እያሰቡ መራመድ እንዳለብን ነው። በጣም መቸኮል የለብንም። በጣም መዘግየት የለብንም። ነገሮችን በጽሞናና በተሻለ መልኩ ባስባቸው ኑሮ ብዙ እርቀትን መጓዝ እችል ነበረ። ያ ተሞክሮዬ እኔ በጣም ይጠቅማል የምለው ተሞክሮ እያሰቡ እያስተዋሉ መራመድ ብዙ እርቀትን እንደሚያሻግር ነው ያለኝ ተሞክሮ። ፕላስ ቱ ዛት ኮሚኒኬሽን በጣም ወሳኙ ነገር በዚህ ዘመን ኮሚኒኬሽን ነው። ኮሚኒኬሽን ከሌለ
የጋን መብራት ነው የሚሆነው። ያለን ስኪል ኦር ያለን ሪሶርስ ማንም ሊያየው አይችልም። ኮሚኒኬት ማድረግ አለብን። በተለያዩ የአካዳሚክ ሚዲያዎች አሉ፣ ላይክ ሊንክድን አለ። አሁን ደግሞ ኢሜይል ኮሚኒኬሽን፣ በጣም ብዙ ነገር ስኮላርሽፕ ማግኘት ይቻል ነበረ። ኢንዱስትሪው ላይም አካዳሚውም ላይ ኮሚኒኬሽን ኤፌክቲቭ የሆነ የአካዳሚክ ኮሚኒኬሽን ኦር የማርኬቲንግ ኮሚኒኬሽን መኖር እንዳለበት ከተሞክሮ የተረዳሁት ነገር ይሄ ነው። በጣም እናመሰግናለን። በእውነቱ ለእኛ ለግቢ ተማሪዎች ጥሩ የሆነ ምክር ነው የሰጠህን። አድማጮቻችን እንደተቀበላችሁት ተስፋ አደርጋለሁ። ቀጣዩ ጥያቄ ደግሞ እንደምታወቀው ዳታ ሳይንስ እና ኮምፒውተር ሳይንስ ስንማር አብዛኛውን ስታቲስቲክስ ይይዘዋል። የስታቲስቲክስ ኮርሶች ይኖራሉ እና ይሄ የተማርከው የስታቲስቲክስ ኮርስ በስራው ዓለም ላይ ምን ያህል ጠቃሚ ነው? በዚህ እንዳየነው ዳታ ሳይንስም ኮምፒውተር ሳይንስም ላይ ኮምፒውቲንግ ኮሌጅ ላይ ስታቲክስ እንደ እንትን ነው፣ እንደ ኢንትሮዳክሽን ነው። እንደውም አልተማርንም ብዬ ነው የማስበው። እኔ አሁን ሪል ወርልድ ላይ አፕላይ ሳደርግ የተወሰነ ዓመት ዳታ ላይ ቆይቻለሁ። ዳታን ፕሪ ፕሮሰስ ተደርጎ አናላይዝ ተደርጎ ወደ ዩዝፉል ኢንሳይት ኮንቨርት ካልተደረገ ጀስት ራው ዳታው ምንም ዩዝለስ ነው ማለት ይቻላል። ሶ ያንን ዳታ ደግሞ አናላይዝ አድርጎ ክሊን ሳይዝ አድርጎ ኢንጂነር አድርጎ ዳታውን ወደ ዩዝፉል ኢንሳይት ኮንቨርት ለማድረግ ስታቲክስ እንደውም የተማርነው በቂ አይደለም፣ ቁንጽል ነው ብዬ ነው የማስበው። ከዚህም በላይ በደንብ ካሪክለሙ ሪቫይዝ ተደርጎ ስታቲክስን ከፕሮግራሚንግ ላንጉጆች ጋር በደንብ አዋህዶ የሚያስተምር ካሪክለሙ ስታቲክስን ለብቻው እንደ ስታቲክስ ሳይሆን ማቆም ያለብን አሁን ባለንበት ሁኔታ ይሄ ዳታ ሳይንስ፣ ስታቲስቲክስ፣ ማሽን ለርኒንግ፣ አርቲፊሻል ኢንተለጀንስ ምናምን የሚባሉት ነገሮች ኮንሰፕቶች በጣም ኮሪሌትድ ናቸው። ሶ ያንን ስታቲስቲክስን ለብቻው እንደ ማትስ ሳይሆን መረዳት ያለብን እንደውም ከፕሮግራሚንግ ላንጉጅ ጋር ኢንተግሬት ሆኖ ሁለቱንም በአንድ ላይ ስኪልፉል የሆነ ሜንተር ተዘጋጅቶ በልክ ነው መማር ያለብን። ምክንያቱም ስታቲካሊ አናላይዝ መደረግ አለበት። ስታቲካሊ ዌል ዲፋይንድ የሆነ ዳታ ሊኖረን ይገባል። ስታቲክስ በጣም ቤዚክ የሆነ የዳታ ሳይንስ በቃ ጀስት መነሻው ነው። ዳታን ሳይንቲፊካሊ አፕሮች ተጠቅሞ ወደ ዩዝፉል ኢንሳይት ኮንቨርት አድርጎ ኢንፎርምድ የሆነ ዲሲሽን ሜክ ለማድረግ ኦር ፕሪዲክሽን ለመስራት ዳታው በደንብ አናላይዝ መደረግ አለበት። ዳታ አናላይዝ ለመደረግ ደግሞ ይሄ የስታቲስቲክስ ተርሞች ላይክ የዳታውን ኔቸር አንደርስታንድ ለማድረግ በምን አይነት ወይ መራመድ አለበት ዳታው በምን አይነት ቴክኒክ አናላይዝ መደረግ አለበት ምናምን የሚሉትን ቤዚክ የሚባሉ የመጀመሪያውን ስቴፕ ስታቲስቲክስ ላይ ስለሆነ የምንጨርሰው ዳታ ኢምፑቴሽን እንዴት ሚሲንግ ቫልዩ ትሪት እናደርጋለን ምናምን የሚሉት የስታቲስቲክስ ኮንሰፕቶች ናቸውና እንደውም በቂ አይደሉም ብዬ ነው የማስበው እኔ በካሪክለሙ ላይም ስላየሁት ማለት ነው። እናመሰግናለን። እንዳልከው ከሆነ ያው እኛ ለብቻው ዳታ ሳይንስ እንደመማራችን መጠን በጣም ስታት እንማራለን። እንደውም ብዙ ኮርሳችን ከስታት ጋር የተገናኘ ነው ማለት ይቻላል። እናም ይሄ የሚያሳየው እንግዲህ አሁን በወደፊት የስራ ህይወታችን ላይ አስፈላጊ እንደሆነ ነው እና አድማጮቻችን እንደሰማችሁት ከሆነ ያው ስታት ላይ በደንብ ትኩረት ማድረግ አለብን። ኮዲንግ ላይ ብቻ ሳይሆን ስታቱም ላይ ትኩረት አድርገን ለወደፊት አላማችን መስራት አለብን ማለት ነው። ቀጣዩ ጥያቄ የሚሆነው ደግሞ ስለ ማስተርስ ፕሮጀክትህ ነው እና ትንሽ ስለ ማስተርስ ፕሮጀክት ብታብራራልን፣ ርዕሱንም የሰራበትን ታይትል ብትነግረን። ማስተርስ ፕሮጀክት ማስተርስ ቴስ የሰራሁት ሜቴዎሮሎጂካል ድሮውት ፕሬዲክሽን ነው። ኤልኤስቲኤምፒን ተጠቅሜ ነው የሰራሁት። አዲስ
ሳይንስ ነው። ፊዚክስ ኢንፎርምድ ኒውራል ኔትወርክ የሚባል ከሎንግ ሾርት ተርም ሜሞሪ ጋር ኢንተግሬት የሆነ ሞዴል ቢውልድ ማድረግ ነው። ምን ማድረግ የሚያስችል የሜትሮሎጂካል ድራውትን ፕሪዲክት ማድረግ የሚችል ስፔሻሊ ኢትዮጵያን ኮንቴክስት በብዙ ቦታዎች ሜትሮሎጂካሊ ድራውት ሀፕን ያደርጋል። ላይክ በቴምፕሬቸር በዚህ በሬንፎል በዊንድ ዳይሬክሽን ቫሪዬሽን በእነዚህ ቫሪያብሎች ምክንያት የሜትሮሎጂካል ድራውቱን አንፕሬዲክቴብል እየሆነ ብዙ ፕሮብለሞች ሀፕን ያደርጋሉ። እሱን ሪዞልቭ ማድረግ የሚያስችል የዲፕ ለርኒንግ ሞዴል ሎንግ ሾርት ተርም ሜሞሪን ዊዝ ፊዚክስ ኢንፎርምድ ኖሎጂ ጋር ኢንተግሬት አድርጎ የድርቅ ሁኔታውን የካሚንግ የፊውቸር ሲዝንን የድራውት ሁኔታ ፕሪዲክት አድርጎ ኢርሊ ዋርኒንግ ሲስተም ቢውልድ ማድረግ ነው። ቀድሞ የማንቂያ ደወል መስጠት ማለት ነው። ፎር ኤግዛምፕል ፎር አምሃራ ሪጅን ሎኬሽኖች ዳታ ይሰበሰባል። ሜትሮሎጂካል ድራውት ፕሪዲክሽን ሞዴሉ ቢውልድ ለመደረግ ዳታ ያስፈልጋል። ላይክ የሜትሮሎጂካል ዳታ ላይክ ቴምፕሬቸር፣ ፕሬሲፒቴሽን፣ ግራውንድ ዋተር ሌቭል፣ ዊንድ ዳይሬክሽን፣ ዊንድ ስፒድ፣ የዊንድ ሌቭሉ ምናምን ዳታዎች አሉ። ዛት ሚንስ ዲፐንደንት ቫሪያብሎች፣ ኢንዲፐንደንት ቫሪያብሎች ዜን ዲፐንደንት ቫሪያብሎች ደግሞ አንድ ቦታ ላይ ድሮት ይከሰታል አይከሰትም የሚል ብሎ የሚያስብለውን ድሮት ይከሰታል አይከሰትም የሚለውን ሜዥር ለማድረግ የሚያስችል ዲፔንደንት ቫሪያብል አለ። ላይክ ብዙ አሉ። ከነዛ ውስጥ ግን የኤስፒአይ ኢንዴክስ የሚባል አለ፣ ስታንዳርዳይዝ ፕሬሲፒቴሽን ኢንዴክስ። እሱ የፕሬሲፒቴሽን ኢንዴክስ ቫሊዩ ሬንጅ አለው። ሞዴሬትሊ ድራውት ነው፣ ኤክስትሪም ድራውት ይፈጠራል፣ ኖ ድራውት አሪፍ ዝናባማ ይሆናል ምናምን የሚያስብል በሜትሮሎጂካል እንትን ሳይንሱ ስቴት የተደረጉ ስታንዳርዳይዜሽን ኢንዴክሶች አሉ። እነሱን እንደ ዲፔንደንት ቫሪያብል እነ ቴምፕሬቸርን እነ ፕሬሲፒቴሽን ደግሞ እንደ ኢንዲፔንደንት ቫሪያብል ወይም እንደ ኪ ፌቸር ቫሪያብል ተጠቅሜ ዜን ደግሞ ዋተር ባላንስ ኢኩዌዥን የሚባል አለ። የፊዚክስ ኖሎጂውን ለማሽን ለርኒንግ ሞዴሉ እስካሁን ድረስ የነበሩት ሞዴሎች ዳታ ድራይቭን ሞዴል ብቻ ናቸው። ከዳታው ላይ ተነስተው ብቻ ለርን አድርገው ፕሪዲክት ማድረግ የሚያስችል ሞዴል ነበሩ። አሁን ላይ ግን ያ ዳታ ድራይቭን ሞዴል በቂ አይደለም፣ የፊዚክስ እውቀት ኢንተግሬት መደረግ አለበት ምናምን የሚል ሪሰርች ስለነበር እሱን ኢንተግሬት አድርጌ የድሮት ሁነቱን ፕሪዲክት ማድረግ የሚያስችል ሞዴል ነው ቢውልድ አድርጌ የተመረቁት። እሺ፣ ስለሰጠን ምላሽ እናመሰግናለን። በአሁን ደግሞ የምንገባው ስለ ስራ ሁኔታ ጥያቄዎች ላይ ነው የምንገባው። በሳርት ኮንሰልት ላይ የምትሰራቸው ዋና ዋና ተግባራት ምንድን ናቸው? በሳርት ኮንሰልት ይቅርታ አንዴ መጀመሪያ ትንሽ ስለ መስሪያ ቤቱ አንዳንድ ነገሮችን ብትነግረን ከይቅርታ ጋር። ኦኬ፣ ሳርት ኮንሰልት ማለት ሰብሳሃራ አፍሪካ ሪሰርች ኤንድ ትሬኒንግ ሴንተር ኮንሰልታንሲ ፈርም ነው። አዲስ አበባ ነው የሚገኘው ሄድ ኦፊሳቸው። በሰብሳሃራ አፍሪካ የሚገኙ ሀገሮች ላይ ሜንሊ ፎከስ አድርጎ ሪሰርቾችና የሚሰራ ኮንሰልታንሲ ፈርም ነው። እዛ ሪሰርች ኤንድ ትሬኒንግ ሴንተር ኮንሰልታንሲ ላይ የኔ ሜን ሮል አዝ ዳታ አናሊስት እና ዳታ ማኔጀር ዳታ ኢንጂነር ሁኜ ነው የማገለግለው። እዛ ሪሰርቾች ከውጭ ይመጣሉ። ላይክ ስቴት አድርጋቸዋለሁ፣ ዩኤስኤድ፣ ወርልድ ባንክ፣ ደብሊው ኤች ኦ። ከሀገር ውስጥም ከናሽናል ሌቭልም ከኢንተርናሽናል ሌቭልም ሪሰርቾች ይመጣሉ። ሪሰርች ደግሞ ቤዙ ኦር መነሻው ቤንች ማርኩ ዳታ ነው። ከዳታ ተነስተው ነው ሪሰርች ተሰርቶ
መደምደሚያ ኦር ኮንክሉዥን ሪዛልቱን ዲስከስ አድርገው የሚያስቀምጡት። ሶ ዳታው ለመሰብሰብ የዳታ ኢንፍራስትራክቸር ቢውልድ መደረግ አለ። ኮሌክሽን ሜቶዶሎጂዎች አሉ። እዚህ ኳሊታቲቭ ዳታ፣ ኳንቲታቲቭ ዳታ የተለያዩ ሜተዶች አሉ። ይህ ሲሆን ምን አይነት አፕሮች መጠቀም እንዳለባቸው ፕላስ ቱ ዛት ኢንፍራስትራክቸሩ ምን መሆን አለበት፣ ኩዌሽነሪ ቢውልድ ይደረጋል። ሙሉ የዳታ ፓይፕላይኑ ቢውልድ ይደረግና ዳታው ከሪል ወርልድ ላይ ያለው ከሪል ወርልድ ዩዘር ሊሆን ይችላል ኦር ከኢቨንት ሊሆን ይችላል። ያን ይሰበሰባል። ያንን ሰብስቦ ወደ ሰርቨር ኦር ወደ ክላውድ ስቶር ይደረጋል። ያንን ኳሊቲውን ኮንትሮል ይደረጋል። ከመጀመሪያው ጀምሮ ዳታ ኮሌክተሮች ይኖራሉ። ዳታ ከተባለ ዳታ ኮሌክተር ይኖራል። ዳታ ኮሌክት ከተደረገ በኋላ ደግሞ የዳታ ኳሊቲ ኮንትሮል ይደረጋል። የዳታ ኳሊቲ ኮንትሮል ለማድረግ የሚወሰዱ ሜዠርመንቶች አሉ። እነሱን ኳሊቲ ዳታ ካልመጣ ወደ ሚስሊድ የሆነ ሪዛልት ስለሚወስደን የዳታውን ኳሊቲ ከዳታ ኮሌክሽን ትሬኒንግ ሪሰርቹ ምን ይፈልጋል፣ ይሄ ፕሮብለም ሶልቭ ለመደረግ ምን አይነት ዳታ ያስፈልገዋል፣ ምን አይነት የዳታ መሰብሰቢያ መንገድ መጠቀም አለብን ምናምን የሚሉትን ኦል ዞስ ቲንግ መጀመሪያ ፊክስ ይደረጋሉ። ኦር ዳታ ኢንፍራስትራክቸሩ ፓይፕላይኑ ቢውልድ ይደረጋል። ዜን ዲፕሎይ ይደረግና ለዳታ ኮሌክተሮች ይሰጣል። በአፕሊኬሽን መልክ ኦር ኦልሬዲ ቢልት ኢን የሆኑ የዳታ ኮሌክሽን ፕላትፎርሞች አሉ። ላይክ ኮቦ ሰምታችሁ ሊሆን ይችላል። ሰርቬይ ሲቲኦ፣ ሰርቬይ ሶሉሽን፣ በጣም ብዙ የዳታ ኮሌክሽን ፕላትፎርሞች አሉ ዳታን ኮሌክት ለማድረግ። ኦዲኬ፣ እነዚህ ጋር ፋሚሊያር መሆን አለባችሁ። ዳታ ማኔጀር፣ ዳታ ክሊነር ምናምን ስትሆኑ ዜን እሱ ዳታ ከተሰበሰበ በኋላ ኳሊቲው ኤፌክቲቭሊ በተለያዩ ቴክኒኮች ኮንትሮል ይደረጋል። ዜን አፍተር ደ ዳታ ሴት ኢስ ኮሌክትድ ኤንድ ስቶርድ ኢን ዘ ክላውድ then we will do analysis or ክሊኒንግ እንሰራለን። የተለያዩ የክሊኒንግ ወዮችን ዳታው ኖርማላይዝ ይደረጋል፣ ዳታው ስታንዳርዳይዝ ይደረጋል፣ ኮድ ይደረጋል። እሱ ዳታው በዚህ መልኩ ኮድ ከተደረገ በኋላ አናላይዝ ይደረግና ቪዥዋላይዝ ይደረጋል። ትሬንዱን ማየት፣ የዳታውን ትሬንድ ለምን አይነት ሞዴል ቤስት ነው ይሄ ዳታ ምናምን የሚለውን በማየት ሞዴል ሰሌክት ይደረጋል። ዜን ያን ዳታ ፊድ አድርጎ ፕሪፕሮሰስ ከተደረገ በኋላ ዳታውን ፊድ አድርጎ ሞዴል ቢውልድ ይደረጋል። በዛ ሞዴል አማካኝነት የተለያዩ ሜዠርመንት የሞዴል ኢቫሉዌሽን ቴክኒኮች አሉ። ሞዴሉ ኢቫሉዌት ይደረግና ዲፕሎይ ይደረጋል። ኦር ዳታውንም እንደ ዴሊቨሪ የሚፈልጉ አሉ። ክሊን የሆነ ዳታ ሴት ለጥናቱ እንደ ግብአት ሊጠቀሙበት የሚችሉት እንደ ዴሊቨሪብል ያስቀምጣሉ። አንዳንዶች ድርጅቶች ደግሞ ሞዴሉን ራሱ እንደ ዴሊቨሪብል ፕላን ያስቀምጣሉ። ሶ you have to be aware of all each steps that should be accomplished during the data development or model development including ማለት ነው። ሶ ዳታ ይሰበሰባል፣ አናላይዝ ኦር ፕሪፕሮሰስ ይደረጋል። የዳታው ኔቸር ቪዥዋላይዝ በማድረግ በቀላሉ ሪፕሬዘንት ኦር ፕሬዘንት ይደረጋል። ዳታ ፕሬዘንት ከተደረገ በኋላ ሞዴል ሰሌክት ተደርጎ ሞዴሉ ኢቫሉዌት ይደረግና አክሴፕታብል ሬንጅ ውስጥ ከሆነ ሞዴሉ ዲፕሎይ ተደርጎ ለስራ ላይ የሚውልበት አግባብ ይኖራል። ሶ በዛ ውስጥ አዜ ዳታ ሳይንቲስት አዜ ዳታ ሳይንስ ስቱደንት በጣም ብዙ የጆብ ኦፖርቹኒቲዎች ይኖራቸዋል። አዜ ዳታ አናላይስት፣ አዜ ዳታ ኢንጂነር፣ አዜ ማሽን ለርኒንግ ኢንጂነር ኦር ኤአይ ኢንጂነር ኦር ፉል ዳታ ሳይንቲስት። ፉል ዳታ ሳይንቲስት የሚባለው ከዳታ ኮሌክሽን እስከ ሞዴል ዲፕሎይመንት እና ሞዴል ዩሴጅ ድረስ ፉል ላይፍ ሳይክሉን ኢት ሜይ ቴክ 6 to 7 years በወርክ ኤክስፒሪየንስ ራሱ ፉል ዳታ ሳይንቲስት ለመሆን። ሶ
እዛ ላይ የሰራውኝ ያለሁት ፎር ዘ ታይም ቢንግ አዝ ኤ ዳታ ሲኒየር ዳታ አናሊስት ሆኜ ነው። ዳታ ኢንጂነር ፕላስ ዳታ አናሊስት። ይሄ ነው ያለው የስራ ሂደቴ ማለት ነው። እሺ እናመሰግናለን። ድምጻችን እየተሰማ አይደለም እንዴ? አንዳንድ እንትኖች እየደረሱን ነበረ መልእክቶች። በዛ ከሆነ ኮሜንት ላይ ጻፉልና ለማስተካከል እንሞክራለን። እሺ እንግዳችን ወደ ቀጣዩ ጥያቄያችን ስገባ የጠቀስክልን ኢንተርናሽናል ኦርጋናይዜሽኖች አሉ ዩኤስኤአይዲ ምናምን ነገር ማለት ነው እና ከነሱ ጋር መስራት ምን አይነት ተሞክሮ ሰጠ? ዓለም አቀፍ ድርጅቶች እንደመሆናቸው ምን አይነት ተሞክሮ ሰጠ? እንዲሁም ደግሞ ይህንን የስራ እድል እንዴት ልታገኘው ቻልክ? ከኢንተርናሽናል ድርጅቶች ጋር መስራት የሰጠኝ በጣም ብዙ ሼር ያደረኳቸው ኤክስፔሪየንሶች አሉ። የመጀመሪያው ታይም ማኔጅመንት ነው። ታይም ማኔጅመንት ፕላስ ኤፌክቲቭ ወርክ ዴሊቨሪ፣ የሚፈልጉትን ስራ በሚፈልጉት ታይም ዴሊቨር ካደረጋችሁ ከተደረገ የማድረግ ጥቅሙን እና የታይም ቫሊዩ በጣም ክሪቲካል ኢሹ እንደሆነ በእነሱ ጋር በመስራት ያለኝ ተሞክሮ እሱ ነው። ፕላስ ቱ ዛት ደግሞ ነገሮችን በጣም ቨርሳታይል እና ፍሌክሲብል ሆኖ ከብዙ አንግል ማየት እንዲችል ይሄ ፍሌክሲቢሊቲ፣ ኮሚኒኬሽን፣ ታይም ማኔጅመንት፣ ኤፌክቲቭ ወርክ ደሊቨሪ የሚባሉትን ኪ ቫሪያብሎች አንደርስታንድ አድርጌ እነሱ ጋር በመስራቴ ፕላስ ቱ ዛት ኤፌክቲቭ ዌይ ኦፍ ሪሰርች ፕላኒንግ ፍሮም ቢድ ከቢድ ጀምሮ በጣም ብዙ ነገር ነው ኤክስፔሪየንስ ሼር ያደረኩት። ምክንያቱም ፕሮጀክቶች ሪሰርቾች ሲነሱ ብዙ ደሊቨሪ ፕላን ይዘው ነው የሚነሱት። ከፕሮፖዛል መጻፍ ጀምሮ እስከ መጨረሻ ዲል አድርገው መውሰድ የሚፈልጉት ፕሮዳክት ኤዘር ዳታ ሴት ሊሆን ይችላል፣ ኤዘር ሞዴል ሊሆን ይችላል፣ ኤዘር ኢቨን ኢፍ ፕሬዘንቴሽን ፕላስ ቱ ዛት ሊሆን ይችላል፣ ቪዥዋላይዜሽን ሊሆን ይችላል። የዳታውን ዲሲሽን በምን አይነት መልኩ ኢንስፔክት አድርጎ ዲሳይድ ማድረግ እንደሚችል ፕሬዘንት ማስደረግ ሊሆን ይችላል ዴሊቨሪያቸው። ሶ እነሱ ስፔሲፋይ ያደረጉት ዲስክሪፕሽን አለ መጀመሪያ ላይ የሚያደርጉት። በዛም መሰረት ኤፌክቲቭሊ ወርክ ዴሊቨር መደረግ አለበት አኮርዲንግ ቱ በጀት ፕላስ ታይም። በተሰጠው በጀት ፕላስ በተሰጠው ታይም እንዴት የተሰጠውን ስራ ኤፌክቲቭሊ ዴሊቨር ማድረግ ይችላል የሚለው በጣም ያገኘሁት ተሞክሮ ኦር ያገኘሁት ኤክስፔሪየንስ እሱን ነው። ፕላስ ቱ ዛት ከሰዎች ጋር ከብዙ ሰዎች ጋር መስራት፣ ከብዙ ሰዎች ጋር ኮሚኒኬት ማድረግ፣ የተለያዩ ቻሌንጆች ይኖራሉ ከሰው ጋር ሲኖር። ያንን ደግሞ የሚፈጠሩ ችግሮችን እንዴት ፊክስ አድርጎ ለኮመን ጎል አቺቭ ማድረግ ይቻላል። የጋራ ዓላማን ያገናኘ ስራ ኤፌክቲቭሊ ተሰርቶ ዴሊቨር እንዲደረግ ነው የሚያገናኛችሁ። ሶ ዜር ሜቢ ኮሚኒኬሽን ጋፕ ሊኖር ይችላል፣ አንደርስታንዲንግ ጋፕ ሊሆን ይችላል። ዜር አር a lot of issue may raise during the work time line. ሶ በዛ ጊዜ እንዴት ከሰዎች ጋር ኮኦፐሬቲቭሊ ሰርቶ ለጋራ ግብ ማሳካት ይቻላል። እነዚህ ፍሌክሲብል መሆን፣ በታይም በአመለካከት ሰዎችን በመረዳት ከብዙ አንግል ብዙ ጥቅም አለው። ከኢንተርናሽናል ድርጅቶች ጋር መስራት። ፕላስ ቱ ዛት ደግሞ በጣም አሁን እናንተም ፎከስ አድርጋችሁ ልትወስዱት የሚገባ ታይም ፍሌክሲቢሊቲ። ዌኔቨር ዩጎ የሚያስፈልጋችሁ የተሰጣችሁን ታስክ ኤፌክቲቭሊ አቺቭ አድርጎ መላክ ነው ኦር ዴሊቨር ማድረግ ነው። ሶ ሪሞት ጆፖችን ዴሊቨሪ እምነት ካሳደሩ ለምን የትም ቦታ ሆነን ኤቭሪዌር ኤቭሪ ታይም
ታስክ አሰል ሊያደርግ ወርክ ሀወር ፍሌክሲቢሊቲ ኦፈር ያደርጋሉ። ብቻ ማኔጀብል የሆነ ሆነን ራሳችን ስኪል ማዳበር ስራውን ለመስራት የሚያስፈልጉ ስኪሎችን በደንብ ካዳበር ከዓለም ጋር አሁን ዘመኑ የቴክኖሎጂ ስለሆነ ሪሞት ኦፖርቹኒቲዎች በጣም እየሰፉ ነው የሚሄዱት። በተለይ ዳታ ላይ ዋና ስለሆነ ራሳችሁን በዛ ልክ ዝግጁ ብታደርጉ ስኪልፉል ብትሆኑ በተለይ ኤክሴል፣ ፓወር ቢአይ ኦር የቪዥዋላይዜሽን ቱል፣ የዳታ ክሊኒንግ ቱል ጥሩ። ይቅርታ ምስሌ ትንሽ ድምጽ እየተቆራረጠብን ነው። ኔትወርክ ማስተካከል ሆነ ይሰማል? አዎ ይሰማኛል። ምስኪን ትንሽ ድምጽ እየተቆራረጠብን ነው። ይሰማል አሁን? ሄሎ ትንሽ ይቆራረጣል። እሺ አሁን እየተሰማን ነው። ሄሎ ሄሎ ይሰማል ድምጽ? አዎ ይሰማኛል። እንግዳችን ይሰማል። ትንሽ ኔትወርክ እያስቸገረ ስለሆነ ይቅርታ። ሄሎ ይሰማኛል። ሄሎ መልካም ሄሎ አይሰማም? ትንሽ እየተቆራረጠ ስለሆነ ነው። እየተቆራረጠ ነው የሚሰማው። ይቅርታ። አሁንስ እንዴት ነው? አሁን ይሰማል። ኦኬ አልሰማችሁኝም ማለት ነው? አይ ሰምተናል። መሀል ላይ ትንሽ የተቆራረጠ ስለነበር ነው እንጂ ሰምተናል። ኦኬ ኤኒዌይ ከዓለም አቀፍ ድርጅቶች ጋር መስራት በጣም ብዙ ዘርፈ ብዙ ጥቅም አለው። ያው በዛ ልክ ራሳችሁን ማዘጋጀት አለባችሁ። ኦፖርቹኒቲዎች ደግሞ ሊንክድን ላይ የተለያዩ የጆብ ኦፖርቹኒቲ ያለባቸው ፕላትፎርሞች አሉ። እዛ ላይ ሬዲ ሆኖ መጠበቅ፣ ኮኔክሽኖችን ማብዛት፣ ሰዎችን ኮንታክት ማድረግ፣ ከእናንተ ስኪል ጋር ፊት የሚያደርግ ፕሮፋይል ያላቸውን ሰዎች ኤፌክቲቭሊ ኮሚኒኬት ማድረግ ምናምን የድሉ ተጠቃሚ ያደርጋችኋል። ፕላስ ቱ ዛት ደግሞ ኦፊሻል ዌብሳይታቸው ላይ ኢሜይላቸውን አግኝቶ ኤፌክቲቭ የሆነ ኢሜይል የሆነ ጀንክ የሆነ ኢሜይል ሳይሆን ኤፌክቲቭሊ የእናንተን የሚያሳይ ስራ በሚለጥፉበት ጊዜ ኤፌክቲቭሊ የእናንተን ሾኬዝ ማሳየት ነው የሚጠበቅባችሁ ነው የምለው። እሺ በጣም እናመሰግናለን። በስራ የምትጠቀሙባቸው ቴክኒካል መሳሪያዎች ምን ናቸው? ላይክ ፓይተን፣ አር ምንድን ነው የምትጠቀመው አንተ? ቤዚክሊ የዳታ ኮሌክሽን ፕላትፎርሞችን እጠቀማለሁ። ኦዲኬ፣ ኮቦ ቱልቦክስ፣ ሰርቬይ ሲቲኦ፣ ሰርቬይ ሶሉሽን ቼክ አድርጓቸው እንዴት ቢውልድ እንደሚደረግ ሰርቬይ ኩዌሽነሪ እንዴት እንደሚዘጋጅ ምናምን ቼክ አድርጓቸው እነሱን። ፕላስ ቱ ዛት ለክሊኒንግ እና ለአናላይሲስ አርንም ፓይተንንም እንጠቀማለን። ዜን ለዳታ ቪዥዋላይዜሽን ታብሉ፣ ፓወር ቢአይ ነው የምጠቀመው። በጣም ደግሞ ዴይሊ የምጠቀመው ኤክሴል ነው። ኤክሴል ማስተር አድርጉት።
በጣም ቀላል ሊመስላችሁ ይችላል፣ ግን the most powerful ለቢጊነር በተለይ ገና እየጀመረ ላለ ሰው ኤክሴል ነው። ኤቭሪቲንግ በኤክሴል ፎርም ነው። ኤክሴል አለ። ለዳታ ቪዥዋላይዜሽን ፓወር ቢአይ ኤንድ ታብሉም አለ። ፕላስ ዛት ኮድ የሚመቸው ካለ ደግሞ ፓይተንም ላይብራሪዎች አሉ ላይክ እንደ ማት ፕሎትሊ እነ ፕሎትሊ ምናምን እነሱንም ተጠቅሞ ማድረግ ይቻላል። ግን ታብሉንም ቼክ ብታደርጉት የተሻለ ነው። ለሞዴል ቢውልዲንግ ያው ይሄ ላይክ ጉግል ኮላብ፣ ጁፒተር ኖትቡክ የፓይተን እንትኑ ማለት ነው። እነሱን እንጠቀማለን። ኢንአዲሽን ቱ ዚስ ለክላውድ ጉግል ኮላብን ምናምን እንጠቀማለን ለሞዴል ዴቨሎፕመንት። ከዚህ ጋር በተያያዘ ዳታ ክሊኒንግ እና ዳታ ቪዥዋላይዜሽን፣ ዳታ ሞዴል ዴቨሎፕመንት፣ ሞዴል ቪዥዋላይዜሽን እያላችሁ የትኛው ላይ ምን አይነት ቱል ብትጠቀም የተሻለ ነው የሚለውን ዲፈረንሺየት አድርጋችሁ ብትሄዱ የተሻለ ይሆናል። ኤክሴል በጣም 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 ቤስት የሆነ የማይክሮሶፍት ምርት ነው ለእነዚህ ነገሮች። ዳታው መጀመሪያ ራው ዳታው ፎርሙ የተሻለ ፕሬዘንቴሽን የሚኖረው በኤክሴል ስለሆነ ኤክሴልን በደንብ ማስተር አድርጋችሁ ብትወጡ በጣም ይጠቅማችኋል። እሺ፣ በጣም እናመሰግናለን። አሁን ደግሞ ዳታ ሳይንስን በኢትዮጵያ በሚለው ርዕስ ላይ ጥያቄ ጠይቃለሁ። ይህም ደግሞ ምንድን ነው? በኢትዮጵያ የዳታ ሳይንስ ሁኔታ እንዴት ታየዋለህ? ከስራ ገበያ አንጻር፣ እንዲሁም ደግሞ በዳታ ሳይንስ የተመረቀ አንድ ተማሪ ምን አይነት የስራ ቦታዎች ላይ ሊቀጠር ይችላል? ምን አይነት ሮሎችን ሊሰራ ይችላል? በኢትዮጵያ የዳታ ሳይንስ ሁኔታ ገና ዳደ ለማለት ያልቻለ ህፃን ነው። ገና በጣም በጣም እንጭጭ በጣም ገና ማለት ነው። በጣም ገና ያልተነካ ነው። መንግስትም እስከ 2030 ባለው እቅዱ ይዞታል። ዳታን እንዴት ፕሮቴክት ማድረግ እንደሚቻል፣ እንዴት ዳታን ኤፌክቲቭሊ ኮሌክት አድርጎ መጠቀም እንደሚቻል ምናምን። በኢትዮጵያ ደረጃ ስናየው የዳታ አጠቃቀማችንም የዳታ አያይዛችንም እጅግ ገና ኋላ ቀርና ማኑዋል ነው። ምክንያቱም ኤቭሪ ሪከርድ ኤቭሪ ሙቭመንታችን የሚሆን ኤቭሪ ሪከርድ ምንድነው ዩዝፉል ነው በዳታ ሳይንስ ማለት ነው። ሳይንቲፊካሊ በሆነ አፕሮች ፎሎ አድርገን የራሳችንን እንኳን የወደፊት እጣ ፈንታ ማወቅ የምንችለው በገዛ ዳታችን ነው። ሰው ያ ዳታ ደግሞ በተለያዩ ሴክተሮች ብናይ በሄልዝ፣ በኤዱኬሽን፣ በማርኬቲንግም በኮመርሻሉም ብናይ ዳታ በልክ ምን አልተደረገም፣ ኦርጋናይዝ ተደርጎ ዌል ኦርጋናይዝድ ሆኖ ፎር ኢንፎርምድ ዲሲሽን ለመጠቀም ምቹ በሆነ መልኩ አልተዘጋጀም። ሶ ገና ዜሮ ሌቭል ላይ ነው። ከስክራች ነው የሚያስጀምረን። ሶ ብዙ የሚያሰራን ኤሪያ ነው ብዬ ነው የማስበው። ስፔሲፊካሊ ዳታውን ከመሰብሰብ ባሻገር ዳታውን ሞዴል አድርጎ ወደ ዩሴጅ ለመሄድ ገና ብዙ ይቀረናል። ከእናንተ ደግሞ እንደ ዳታ ሳይንስ ጀማሪ የዲግሪ ተማሪዎች ናችሁ። ደብረ ብርሃን አለ፣ ባህር ዳር አለ፣ እንደዚህ አይነት። ስለዚህ ከእናንተ ብዙ ይጠበቃል። ይህንን ራው ዳታ ወደ ዩዝፉል ኢንሳይት እንዴት ወደ አክሽኔብል ኢንሳይት ሼፕ አድርጎ ማፕ ማድረግ እንደሚቻል ተምራችሁ አፕላይ አድርጋችሁ ለሀገር በጣም ብዙ ችግርን የሚቀርፍ መፍትሄ ይዛችሁ ትመጣላችሁ ብሎ ኤክስፔክት ይደረጋል። ዳታ ሳይንስ የስራ ገበያው ወደፊት ብዙ እቅድ ይኖራል። ማለት ዳታን ሰብስቦ እንደ ሀገር መጠቀም አሁን አሳልፎ መስጠት ነው እንጂ ብዙም የሀገርን ዳታ ተጠቅሞ የሀገርን ሁኔታ ሼፕ የሚያደርግ ዲዛይን አድርጎ የሚሰራ የለም። ሶ ፊርሞች ይኖራሉ፣ ኮንሰልታንሲ ፊርሞችም ልክ እናንተ እንደጀመራችሁት ገና ቡም የሚል ኤክስፕሎድ የሚሆን ብዙ ካምፓኒ ይኖራል።
የኢትዮጵያ አርቲፊሻል ኢንተለጀንስ ይሰራበታል። እዚህ ላይ ኢንካሬጅ ያደርጋል። ኢቭን ኢፍ ይሄን የብሉ ናይል ማሽን ለርኒንግ ላብ አሳድጋችሁ የዳታ ሳይንስ ፊርም አድርጋችሁ መንግስት ራሱ አሪፍ ሀሳብ ይዛችሁ ከቀረባችሁ ሙሉ ወጭ ምናምን ከበር የሚያደርግበት ሁኔታ እንደሚኖር እንዳለም ከዚህ በፊት ኮምፒት ያደረጉ ሰዎች ስለማቅ እሱ በጣም ብዙ የስራ ገበያው ላይ ብዙ የስራ ዘርፎች ይፈጠራሉ። ከዳታ ኮሌክተር እስከ ዳታ ሳይንቲስት ዳታውን ቤዚካሊ በደንብ አውቆት በደንብ ተረድቶት ሞዴል አድርጎ ለዩዝፉል ፐርፐዝ እንዲውል የሚያደርገው የዳታ ሳይንቲስት እስከሚኖር ድረስ እነዚህ ኤሪያዎች ላይ አሁን ፎር ዘ ታይም ቢንግ ሪሞት ተቀጥሮ መስራት ምናምን በጣም ብዙ ኦፖርቹኒቲዎች ሊኖሩ ይችላሉ። ግን ከዛም በላይ እንደ ሀገር ስናስበው ዳታ ሳይንቲስት የለንም፣ ዳታ ማኔጀር የለንም፣ ዳታ ኮሌክተር ራሱ በጣም እጥረት አለ። የዳታ ኮሌክተር ስታቲስቲሻኖች ናቸው በጣም ብዙ ጊዜ ዳታ ኮሌክተር ሆኖ ዳታ እየሰበሰቡ ያሉት። እነሱ ግን ዳታ ኮሌክተር ሳይሆን መሆን የነበረባቸው ዳታውን አናላይዝ አድርገው ክሊን አድርገው ኦርጋናይዝድ የሆነ ዌል ኦርጋናይዝድ የሆነ ዳታ ለዳታ ቪዥዋላይዜሽን ኤክስፐርቱ ፕሪፔር አድርጎ መስጠት፣ ያን ዳታ ደግሞ ኮሚኒኬት እያደረጉ የተሻለ ሞዴል ቢውልድ እንዲደረግ ማገዝ ምናምን ነው። ሶ በጣም ብዙ የጆብ ኦፖርቹኒቲዎች እና የገበያ ኦፖርቹኒቲዎች ይኖራል። ላይክ እንዳልኳችሁ ዳታ ኢንጂነር፣ ዳታ ማኔጀር፣ ዳታ አናላይስት፣ ጁኒየር ዳታ አናላይስት፣ ሲኒየር ዳታ አናላይስት አለ፣ ዳታ ዌርሃውስ ኤክስፐርት፣ ማሽን ለርኒንግ ኢንጂነር፣ ዳታ ሳይንቲስት፣ ኤአይ ኢንጂነር። እነዚህ ሁሉ ይጋብዟችኋል። ራሳችሁን ስኪልፉል አድርጋችሁ ውጡ። ሪል ወርልድ ፕሮብለምን ሶልቭ የሚያስደርግ ማድረግ የሚያስችል አቅም አለን ብላችሁ መውጣት አለባቸው። በራሳችሁ ኮንፊደንት ሆናችሁ መውጣት አለባቸው ብዬ ነው የማስበው። ይሄን አለኝ እንግዲህ ስለ ገበያው ወደፊት ሁኔታ። እሺ፣ በስራ እድል ጉዳይ ላይ አንድ በተማሪዎችም ላይ ግርታ የሚፈጥር ሀሳብ አለ እና ይህ ሀሳብ ደግሞ ተመረቀን ስንወጣ የስራ ማግኘት እድላችን ላይ ተጽዕኖ የሚያሳድረው ጂፒኤ ነው ወይስ ስኪል ነው ብለህ ታስባለህ አንተ? ፍራንክሊ ስፒኪንግ እናንተን ዲስከሬጅ ለማድረግ ሳይሆን እኔ ስራ ስቀጥር የኔን ጂፒኤ አካዳሚክ ዶክመንቴን ያየው የለም። አፍተር 1 ይር ነው ዶክመንትን ይዘውና እስኪ ያሉኝ። ሞር ስኪል ላይ በደንብ እንትን ብትሉ የተሻለ ነው። አክቲቭ መሆን፣ ፖርትፎሊዮ ቢልድ ማድረግ ላይክ ጊታብ ላይ ቀድም የምትጠቀሟቸው ቱል ብለሽ ጠየቅሽኝ ላይ ያልጠቀስኩላችሁ ጊታብ ኤቭሪ ዳታ ቪዥዋላይዜሽን ፕሮጀክት ስትሰሩ፣ የዳታ ማኔጅመንት ኦር የዳታ አናላይሲስ ፕሮጀክት ስትሰሩ፣ የሞዴል ዴቨሎፕመንት ፕሮጀክት ስትሰሩ ኤቭሪቲንግ ዌል ኦርጋናይዝድ የሆነ ፖርትፎሊዮ ሊኖራችሁ ይገባል። ጀስት ፖርትፎሊዮ ሲዘጋጅ አሁን የማያው ስህተት ምንድን ነው? በአንድ ቀን ዝም ብሎ የዳታ ሳይንስ ፖርትፎሊዮ ለማዘጋጀት ብድግ የሚል ሰው አለ። በአንድ ቀን አይዘጋጅም። ስሩ ዩር ኢንታየር ኤዱኬሽን ላይፍ ላይን እስከምትመረቁ ድረስ በደንብ ዌል ኢኩዊፕድ ሁናችሁ በልክ ዶክሜንት አድርጋችሁ ነው ፖርትፎሊያችሁ ሊቀመጥ የሚገባ። ልክ ጆፓቸውን ፖስት ሲያደርጉት እናንተ ፖርትፎሊዮ ሼር ስታደርጉ እኛ የምንፈልገው ሰው ነው ይሄ ብለው ጠርተው ሪል ኤክስፔሪየንሳችሁን ሪል የፕሮጀክት ኤክስፔሪየንሳችሁን ፖርትፎሊዮ ላይ ያለው እውነተኛ ነው አይደለም የሚለውን እንድታሳዩቸው ነው የሚጋብዛችሁ። ያንን የአንድ ቀን በጥድፊያ ዩቲዩብም ታይቶ ኦር ሰምቲንግ ላይክ ዛት ጊታብ ላይ ፑሽ ስላላችሁት ኤክስፔሪየንስ ነው ማለት ኦር ፖርትፎሊዮ ነው ማለት አይደለም። you should have a real world skill ሊኖራችሁ ይገባል። በቃ የሆነ ፕሮብለም ተሰጥቷችሁ አት ሪል ታይም እዛው ላይ ምን አድርጋችሁ ሪፍሌክት አድርጋችሁ እዛው ላይ ፊት ለፊት መልሳችሁ አስረድታችሁ ኤክስፕሌን አድርጋችሁ ኤክስኪዩት አድርጋችሁ የምታሳዩት ስኪል ነው የሚያስፈልገው። ጂፒኤ ዛት ማች ነሰሰሪ
የመመልመያ መስፈርትም አይሆንም መንግስት ቤት ካልሆነ በስተቀር። እሺ እናመሰግናለን። አንዳንድ ጥያቄዎች ኮሜንት ሴክሽን ላይ እየቀረቡ ነው እና ያልተመለሱ ጥያቄዎች ከሆኑ እያየህ ብትመልስልን ለተመልካቾቻችን ለአድማጮቻችን ላለው። ወደ እኔ ጥያቄ ስገባ እኛ እንደ ዳታ ሳይንቲስት ተማሪነታችን ሌሎች የሆኑ ክህሎቶችን መማር ምን ያህል ይረዳናል ለኛ? እንዲሁም ደግሞ ሶሻል ሚዲያን እንዴት ነው ለኬሪየር መጠቀም ያለብን፣ ለትምህርት መጠቀም ያለብን? ምክንያቱም እንደሚታወቀው ላይ በጣም የሶሻል ሚዲያ አጠቃቀማችን የተዛባ ሆኗል እና እዚህም ላይ እንዴት መጠቀም እንዳለብን፣ ታይማችን ማኔጅ እንዴት ማድረግ እንዳለብን ብትነግረን። ከታይም ማኔጅመንት አንጻር በጣም ቻሌንጂንግ ነው፣ እናውቀዋለን እኛም። ግን ብዙ ጊዜ የምንጠቀማቸው ሶሻል ሚዲያዎች ይወስናሉ። ፎር ኤግዛምፕል ቲክታክ ብንወስድ ኦር ሊንክድን ብንወስድ የሊንክድን አጠቃቀማችንን ሜጀር የሚያደርገው ኦር የሚለካው ፎሎ የምናደርጋቸው ፔጆች፣ ፎሎ የምናደርጋቸው ኮንተንቶች፣ ላይክ የምናደርጋቸው ያው የተለያዩ የሆነ አልጎሪዝም ስላለው ኮንተንት ቤዝድ ኮላቦሬቲቭ ቤዝድ ፊልተሪንግ ተጠቅሞ ስለሆነ ፊልተር የሚያደርገው ምን አይነት ሰው ነው ምን አይነት ኮንተንት ላቀርብለት ያይልኛል ብሎ ስለሆነ ከታይም ማኔጅመንት አንጻር ኢቭን ኢፍ ታይማችሁን ብገሉ እንኳን የሚጠቅም ነገር ላይ ለማድረግ ፎሎ የምታደርጓቸውን የሶሻል ሚዲያ ኮንተንቶች መለየት አለባችሁ። ፎር ኤግዛምፕል ቲክቶክ ላይ የኤክሴል እና የፓይተን ላይክ እያደረጋችሁ ከሄዳችሁ ሁሉ የሚመጣላችሁ ያ የፓይተን ኤክስኪዩት የሚያደርግ ኮድ ሲጽፍ ምናምን ያን እያያችሁ ታይም እንኳን ኪል ቢያደርግ አትሊስት የሆነ ነገር አኳየር ያደርጋችሁ ነው። እሱ ላይ ሜንሊ ፎሎ የምታደርጉትን ኮንሽስሊ ራሳችሁን መግዛት መቻል አለባችሁ። ፕላስ ቱ ዛት ታይም ማኔጅመንት እኔ በእኔ በኩል ታይም ማኔጅ ለማድረግ ቱዱ ሊስት ማዘጋጀት በጣም ቤስት ነው። ፎር ኤግዛምፕል ዳታ ቪዥዋላይዜሽን ኦር ዳታ እንዴት ይሰበሰባል የሚለውን ቲክ አደርጋለሁኝ። እዚህ ላይ ማወቅ አለብኝ። ዳታ ማኔጅ ይደረጋል፣ እንዴት ኮሌክት ይደረጋል። ዜን ያንን ቱዱ ሊስቴን ቼክ አደርጋለሁ ዴይሊ አትናይት ኦር ጀስት ይህንን አድርጋለሁ። ምክንያቱም ዳታ ኮሌክት ማድረግ ሳልችል ዳታ ኮሌክት ማስደረግ ሳልችል ዳታውን አናላይዝ ማድረግ አልችልም። ስለዚህ ወደዛ ከመሄደ በፊት ስቴፕ ባይ ስቴፕ ወርኩን ዲቫይድ አደርግና ዲቫይድ ኤንድ ኮንኪር ስትራቴጂ ነው የምከተለው። ዜን የወሰደውን ታይም ይብዛም ይነስም ስራውን ኦር ስኪሉን አኳየር ሳላደርግ ወደሚቀጥለው ስቴፕ ዘልዬ አልገባም። በዛ ልክ ራሳችሁን ማኔጅ ማድረግ አለባችሁ። ከስኪል አንጻር ረጅም ቪዲዮዎችን መጀመር፣ ምክንያቱም ያንን ቪዲዮ ስትጨርሱ ብዙ ነገር ታውቁበታላችሁ። በተለይ የቴክኖሎጂ ላይ አሁን ሞዴል ቢውልድ እንዴት እንደሚደረግ አንድ ሞዴል ዳታ ተሰብስቦ ዳታው ክሊን ተደርጎ ዳታው ፕሪፕሮሰስ ተደርጎ ዳታው ትሬን ቴስት ስፕሊት ተሰርቶለት ለሞዴል ተሰጥቶ ኢቫሉዌት ተደርጎ ምናምን በሾርት ቪዲዮ በ4 ደቂቃ ቪዲዮ የሚያልቅ ነገር የለም። ስለዚህ ስኪል ለማግኘት ቪዲዮ ማየት በጣም በጣም ሪከመንድ የማደርገው ነገር ነው። አሁንም በጣም እናንተን ድራግ ሊያደርጋችሁ የሚችለው ነገር ጄኔሬቲቭ ኤአይዎች አፌክት ሊያደርጓችሁ ይችላሉ። ግን ዩ ሃቭ ቱ ኢግኖር ዘም ዋይል ዩ አር ጀስት ትራይንግ። በምትሞክሩበት ጊዜ እነሱን ኢግኖር ማድረግ አለባችሁ። ኢግኖር ፉሊ ሳይሆን ፉሊ የጄኔሬቲቭ ኤአይ ቱሎችን ኢግኖር አድርጓቸው ያልኳችሁ ሳይሆን ስኪል አኳየር ማድረግ ከፈለጋችሁ ሪሊ ጭንቅላታችሁ ላይ ተቀርጾ እንዲቀር ዩቲዩብ እያያችሁ ፓራሌሊ ፕራክቲስ ማድረግ አለባችሁ። ይሄን ለማድረግ ይሄን ማድረግ አለብኝ፣ ይሄን ለማድረግ ይሄን ማድረግ አለብኝ የሚለውን ፓራሌሊ ከዩቲዩብ ሞር ፎከስ አድርጋችሁ ብትጀምሩ ጄኔሬቲቭ ኤአይ የማያውቀው የለም። ኦር ታይማችንን ሴቭ ያደርጋል ምናምን።
ግን ፎር ዘ ታይም ቢንግ እናንተ የሚያስፈልጋችሁ ታይም መቆጠብ ምናምን ሳይሆን ረጅም ታይም ኢንቨስት አድርጋችሁ የተሻለ ማይንድ ሴት ስኪል ቢውልድ ማድረግ ነው። ሶ በዛ ልክ ራሳችሁን ሰሌክቲቭ ሆናችሁ ብትመሩ የተሻለ ነው ብዬ ነው የማስበው። እሺ እናመሰግናለን። የኔን ጥያቄ ከመቀጠሌ በፊት ኮሜንት ሴክሽን ላይ የቀረበልን አንድ ያልተመለሰ ጥያቄ አለ። ዳታ ሳይንስ ሲባል ብዙ ጊዜ አብሮ የሚነሳው ፓይተን ነው። በት ፓይተን ኢንትሮዳክሽን እስካሁን አልተማርንም ይላል። ፎርዚር ላይ ሰም ኮርስ ዊዝ ፓይተን የሚሰጥ ይመስለኛል። ሶ ይሄ ለርኒንግ ፕሮሰስ ላይ ኢፌክት አይኖረውም ወይ ይላል ጥያቄያችን። ካሪክለሞች ሪቪው እየተደረጉ ነው። አሁን ያው አካዳሚኩም ላይ ስላለ ካሪክለሞች ኢንዱስትሪ ቤዝድ አላይንድ ሆኖ ነው ወይ የተሰሩት? ሪል ኤክስፔሪየንስ እንዲኖረው ሆኖ ነው ወይ ዲዛይን ተደርገው ለተማሪ አሁን እየተሰጠ ያለው የሚለው ጥያቄ ነው፣ ጥያቄ ውስጥ ነው። አሁን የዳታ ሳይንስ ካሪክለሙ እንዳልኳችሁ ቅድም የሆነ ነገር ስትሰሩ ስታቲስቲክስም ስትማሩ ከፕሮግራሚንግ ላንጉጅ ጋር ኢንተግሬት እያደረጋችሁ ነው መሞከር ያለባችሁ። ሜንሊ በጣም ጎበዝ ከሆናችሁ ሁሉን ነገር በፓይተን ማለቅ ስለሚችል ከዳታ ሪዲንግ ዳታውን ሪድ አድርጎ አናላይዝ ማድረግ ምን ሁሉ ነገር በፓይተን ማለቅ ስለሚችል ከፕሮግራሚንግ ላንጉጅ ጋር ኢንተግሬት እያደረጋችሁ ራሳችሁን ማስተማር አለባችሁ። አሁን ሰው መጠበቅ የለባችሁም። ሪች ሴት ኦፍ ሪሶርስ አለ። ያንን ሪሶርስ ተጠቅሞ ራሳችሁን ሰልፍ ለርነር የሚባለው ስቴጅ ላይ ነው መሆን ያለባችሁ። ከሰው ምንም አትጠብቁ። ስኪል በሰው አይገኝም። ስኪል ከሰው የሚገኘው ስራ ጀምራችሁ የእናንተ ማስተር ካስረዳችሁ ብቻ ነው ሪል ኤክስፔሪየንስ የሚኖራችሁ። በአካዳሚክ ላይ ቲዎሬቲካል እና ፕላስ ቱ ዛት ካሪክለሙ ላይ የሚቀመጠው መምህሩ ኢንስትራክሽናል ፕላኑን ተከትሎ በፍጥነት ነው የሚያስተምረው። ኮርሱን ከቨር ከማድረግ አንጻር ምናምን ነው እንጂ ሪል ኤክስፔሪየንስ ሸር አያደርጋችሁም። ሶ ያን ሪል ኤክስፔሪየንስ ለማግኘት ላብ ይኖራችኋል። ኢፌክቲቭሊ ላብ ላይ ቁጭ ብላችሁ ራሳችሁን በራሳችሁ ማስተማር፣ ራሳችሁ በራሳችሁ ሜንቶር መደራረግ ነው ያለባችሁ። አልተማርንም የሚል ነገር መፍትሄ አይሆንም። ጀስት እናንተ የዩኒቨርሲቲ ተማሪ እስከሆናችሁ ድረስ ዩኒቨርሲቲ ሌቭል ላይ ያለ ተማሪ ከማንም ምንም መጠበቅ የለበትም። በጣም ብዙ ሪሶርስ አለ። በዛ ላይ ትልቅ ህልም አንግባችሁ የምትንቀሳቀሱ ናችሁ። እናንተ እርስ በርሳችሁ እየተረዳዳችሁ እርስ በርሳችሁ አስተማሪ ተማሪ ሆናችሁ ብዙ ነገር ማወቅ የምትችሉበት ነው። ጊዜያችሁን በአግባቡ ተጠቀሙበት። በጣም 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 የምመክራችሁ ነገር ጊዜ ጀስት ስኪል አኳየር ማድረግ ላይ ኢንቨስት ብታደርጉ፣ ሪል ፖርትፎሊዮ ቢውልድ ማድረግ ላይ፣ ሪል የሆነ ነገር መስራት ላይ፣ ራሳችሁን የሚታይ ነገር ላይ በተለይ የኮምፒውቲንግ እና የኢንፎርማቲክስ ተማሪ ታንጂብል የሆነ ፕሮዳክት እጁ ላይ መያዝ ይችላል። ተማሪ እያለ ማለት ነው። በጣም ብዙ ተማሪዎች የሚሸጥ ፕሮዳክት ይዘው ስለወጡ ኤዘር በዳታ ሊሆን ይችላል፣ ኤዘር በማሽን ለርኒንግ ሞዴል ሊሆን ይችላል። ሶ ራሳችሁን በራሳችሁ ማስተማር ላይ ፎከስ አድርጉ። ፓይተንን ደግሞ ኢግኖር አታድርጉት። ሞር ፓይተን ላይ ፎከስ አድርጉ። ግን አሪፍ ነው። ሞዴል ቢልዲንግ ላይ ግን በጣም ብዙ ሴት ኦፍ ፓኬጆች እና ላይብራሪዎች በሪሰርቸሮች ቦታ ተሰጥቷቸው ኢንተርናሽናሊ ብዙ ፓኬጆች እየተሰሩባቸው ያሉት ብዙ ፕሪትሬንድ ሞዴሎች የሚገኙት ምናምን በፓይተን ስለሆነ ፓይተንን ጠንቀቅ አድርጋችሁ ጠበቅ አድርጋችሁ ብታነቡና ብትማሩ ራሳችሁን ብታስተምሩ የተሻለ ውጤታማ ልትሆኑ ትችላላችሁ ነው የምለው። እሺ እናመሰግናለን። ቀጣዩ ጥያቄ የሚሆነው ጀማሪ ዳታ ሳይንቲስቶች የሚያጋጥሙት ችግሮች ምንድን ናቸው? እንዲሁም ደግሞ እነዚህን ችግሮች ለመፍታት ምን አይነት ክህሎቶችን መጠቀም ያስፈልጋል? እዚህ ጋር ጀማሪ ዳታ ሳይንቲስት የሚያጋጥሙት ችግሮች ምንድን ናቸው የሚለውን ከራሴ አንጻር በመለስ የተሻለ ነው። አሁን ስኪል ጋፕ በጣም ለጀማሪ ዳታ ሳይንቲስት ችግር ነበር።
ዳታ ሳይንቲስት ባልለው እንኳን ይሻላል። ዳታ ሳይንቲስት እንደነገርኳችሁ ፉል የዳታ ላይፍ ሳይክልን መጥቶ የጨረሰ ነው። ፎር ደ ቢጊነር ዳታ ማኔጀር ኦር ዳታ አናላይስት ምናምን ሆኖ ነው የሚቀጠረው። ዳታ ሳይንቲስት ለመባል ትንሽ ቴክስ ታይም፣ ግን እንደ ጀማሪ እንደመሆናችን የሚያጋጥሙ ትልቁ ችግሮች ተማሪ ያለን በጣም ኢምንት ናቸው። ላይክ አሁን ለምሳሌ ኤክሴል በጣም ቻሌንጅ ሲያደርገኝ ነበር። እኔ ጀስት ኢግኖር በማድረግ ፕሮግራሚንግ ላይ እየቸከሉ ሶፍት ስኪል የሚባሉ አሉ። እነሱም ላይክ ፕሬዘንቴሽን ፕሪፓሬሽን፣ ሰዎች ጋር ኮሚኒኬት ማድረግ፣ ሰዎች ጋር መግባባት፣ ታይም ማኔጅ ማድረግ፣ እነዚህ ሶፍት ስኪሎች ቀለል ያሉ ስኪሎች እንደ ጀማሪ በጣም የሚያስቸግሩ ግን በጣም ለስራ ቫልዩብል የሆኑ ፖይንቶች ናቸው። ሶ እንደ ጀማሪ እንደመሆናችሁ መጠን ስራው ምን ይፈልጋል? ስራው ለመሰራት ኢፌክቲቭ የሆነ ኮሚኒኬሽን ያስፈልጋል። ጀስት ዝም ካላችሁ ስራው ነው የሚበደለው። ስራው ተበደለ ማለት ደግሞ እናንተ ፋየር አውት ነው የምትደረጉት ጀማሪ ስትሆኑ። ሶ ያልገባንን መጠየቅ ሽንፈት የሚመስለን እነዚህ እንደ ጀማሪ የሚታዩ ስህተቶች ሶፍት ስኪሎች ዳትማች ስራውን ችለነው ራሱ የስራውን ስኪል ኑሮን ስራው እንዴት ኤፌክቲቭሊ ደሊቨር ማድረግ ይቻላል የሚለውን አለማወቅ፣ እነዚህ ስኪሎች በጣም እንደ ጀማሪ የማይኖሩት ስኪል ነው። የኮሚኒኬሽን ስኪል፣ የታይም ማኔጅመንት ስኪል፣ የኮኦፕሬሽን ስኪል አለን እንላለን እንጂ እናንተ እንኳን ይሄ የኮሚኒኬሽን የምናምን የሚሉትን ኢዝሊ የጋራ ፕሮጀክት ጀምራችሁ በተለያዩ የሶሻል ኮሚኒኬሽን ፕላትፎርሞች እና በጊታብ ኮሚኒኬት እናድርግ እያላችሁ ራሳችሁ ታስክ አሳይን መደራረግ፣ ታስክ ደሊቨር መደራረግ ምናምን ያደረጋችሁ ራሳችሁን ምን ማድረግ ትችላላችሁ? ኢምፕሩቭ ማድረግ ትችላላችሁ። ሰልፍ ኢምፕሩቭመንት። ሶ እነዛን ሶፍት ስኪሎች ብታዳብሯቸው የተሻለ ነው። ፕሮብሌም ሶልቪንግ ስኪል፣ እነዚህ ነገሮችን በተለያየ አንግል ማየት፣ በብዙ አዎንታዊ በሆነ ሳይዱ ማለት ነው። አሉታዊ አለመሆን፣ ግደለሽ አለመሆን፣ ራስን ማኔጅ ማድረግ ከተለያዩ ነገሮች እነዚህ እንደ እንትን ይታያሉ፣ እንደ ጀማሪ ችግር ይታያሉ። በኢንዱስትሪ ሌቭል የሚያስፈልጉ ክህሎቶች እንደነገርኳችሁ ሃርድ ስኪል ያስፈልጋል። ለምሳሌ ሞዴል ቢውልድ አድርጉ ካለ ሞዴል ቢውልድ ማድረግ ስኪል ሊኖራችሁ ይገባል። ዳታ ሳይንቲስት ለመባል ሞዴል ቢውልድ አድርጎ ኢቫሉዌት አድርጎ ዴሊቨር ማድረግ አለበት። እነዚህ ቤዚክሊ ሃርድ ስኪሎች ያስፈልጋሉ። ፕላስ ቱ ዛት ሶፍት ስኪሎችም ያስፈልጋሉ። እነዚህን በደንብ ራሳችሁን ሃርድ ስኪል እና ሶፍት ስኪል ለዳታ ሳይንስ ተማሪ ምን ናቸው፣ ምን ላይ ኢንዱስትሪ ይፈልጋል፣ ማርኬቱ ይፈልጋል። አንድ ኢት ዲፔንድስ ኦን ደ ፊርም ዛት ዩ ጆይን። የማርኬቲንግ ፊርም ሊሆን ይችላል፣ የኤዱኬሽን ፊርም ሊሆን ይችላል፣ የሄልዝ ፊርም ሊሆን ይችላል። ሄልዙ ላይ ምን አይነት ዳታ ቢሰበሰብና ያ ዳታ ደግሞ አናላይዝ ተደርጎ ወደ ምን አይነት ኢንሳይት ቢቀየር ነው ምናምን የሚለውን ኢት ዲፔንድስ ኦን ደ ኔቸር ኦፍ ዘ ኤንቫይሮንመንት ራሳችሁ የሚያስፈልጉ ክህሎቶች አሉ። እነሱን ማዳበር ከወዲሁ አስፈላጊ ነው ማለት ነው። ጀስት ሲሙሌሽን ኤንቫይሮንመንት በመፍጠር እሺ፣ እናመሰግናለን። ቀጣዩ ጥያቄ የሚሆነው ኬሪየር ፓዝ ከጁኒየር እስከ ሲኒየር እንዴት ይመስላል? ያው ብዙዎቻችን ስለዚህ ነገር አናውቅም፣ ጁኒየር ሲኒየር የሚሉትን ወርዶችንም እና ትንሽ ብትነግረን ስለዚህ። ብዙ ጊዜ ጁኒየር እና ሲኒየር የሚባሉት ጁኒየር ማለት ገና ምንም የማያውቅ የወርክ ኢንቫይሮንመንት ያልተላመደ አዲስ ስለዛ የስራ ኤንቫይሮንመንት ምንም ያን ያክል ያልበቃ ሜንቶርሺፕ የሚያስፈልገው። ብዙ ጊዜ ጁኒየር ከተቀጠረ ሲኒየር በደንብ ነው ሜንተር የሚያደርገው፣ ሪፖርቶችን የሚያዘጋጀው፣ ስራዎችን የሚልክለት ለሲኒየሩ ነው። ሲኒየሩ ሪቪው አድርጎ ከኤክስፔሪንስ አንጻር ብዙ ኮሜንቶች እና ብዙ ፌድባኮችን ሰጥቶት አስተካክሎ
ሪፖርቱን እንደገና ሪሰብሚት የሚያደርግበት መንገድ ነው ያለው በኬሪየር ፓዝ ማለት ነው። ምክንያቱም ጁኒየር ምን ጊዜ ሜንቶርሽፕ ያስፈልገዋል። ሜንተር መደረግ አለበት በሲኒየሩ በማንኛውም የስራ ዘርፍ ማለት ነው። ጁኒየር ማለት ጀማሪ ተለማማጅ ማለት ነው። ያን የወርክ ኢንቫይሮንመንቱን እስከሚለምደው ድረስ የሚሰጠው ማዕረግ ነው። እንደ እድል ሆኖ ሲኒየር አለበት እንደ ጁኒየር ከተቀጠሩ በጣም አሪፍ ነው። ግን አንዳንዴ ምን ያጋጥማል? አዲስ ኢንቫይሮንመንት ላይ ጁኒየር ተብላችሁ ተቀጥራችሁ ግን ስራው እንዴት እንደሚሰራ ምንም አታውቁም። በቃ ውል ይጠፋብናል። ሶ ውሉንም ለመጨበጥ ኢቨን ኢፍ ክሮስ ሌላ ቦታ ላይ እንደዚህ አይነት ስራ የሚሰራ ሰው ኮንታክት ልናደርግ እንችላለን፣ ኤክስፔሪንስ ሼር እንዳደርገን ማለት ነው። ሶ ጁኒየር ማለት ጀማሪ ነው። ሲኒየር ደግሞ በዛ ስራ 2-3 ዓመት ኤክስፔሪንስ ሆኖ የወርክ ኢንቫይሮንመንቱን ኢፌክቲቭሊ ተረድቶት በጽሞና ሪፖርቶችን አቀላጥፎ መላክ የሚችል ነው። ምክንያቱም ስራ ተሰርቷል ለማለት ግዴታ ሪፖርት ያስፈልጋል። ሪፖርቱ ደግሞ ዩዝፉል የሆነ ኢንፎርምድ የሆነ ዲሲሽን ሜክ የሚያስደርግ የዳታ ሪፖርት ነው። ሶ ሲኒየር እና ጁኒየር ጀስት የወርክ ፓዝ የኬሪየር ፓዝ ሌቭሎች ናቸው። ብዙ ጊዜ ስንጀምር ጁኒየር ሆነን ነው የምንጀምረው። ኢት ሜይ ቴክ 1 up to 2 year ኤፌክቲቭሊ ወደ ሲኒየር ሼፕ ለማድረግ እንጂ የሃርድ ስኪል ዲፈረንስ ዛት ማች ላይኖራቸው ይችላል። የሶፍት ስኪል ዲፈረንስ ነው የሚኖራቸው። ምክንያቱም ሞር የሚሆነው የስራውን አሰራር ዘይቤ መረዳት ላይ ስለሚሆን ማለት ነው እንጂ እናንተ አሁን የሲኒየር አቅም ኖሯችሁ የወርክ ኢንቫይሮንመንቱን ካለመዳችሁት የስራውን ሂደት፣ የስራውን አሰራር፣ የስራውን አስፈላጊነት፣ የስራውን ጀስት ኢንዱስትሪው ላይ የሚፈለግ ስኪል አለ ከሃርድ ስኪል። አሁን የሚፈጠረው ችግር ምንድነው? ጋፑ በጣም የሰፋ ይሆናል። አካዳሚያው ላይ ጀስት ቸክለን 2 እና 2 4 ነው፣ 6 እና 6 12 ነው ምናምን እያልን ችክል ብለን እዚሁ ላይ ስታንድ አለን ቆመን፣ እዛኛው ጋር ደግሞ 2 እና 2 ለመደመር የሚያስፈልግበት ሲቹዌሽን አለ። 2ን ከ2 ላይ ለመቀነስ የሚያስፈልግበት ሲቹዌሽን አለ። እነዛን ሲቹዌሽኖች ከፕሮብሌሙና ሶሉሽኑን አላይን አድርጎ አጣጥሞ ለመሄድ ከጁኒየር ጀምረን ወደ ሲኒየር ማድረግ አለብን። በዛ ልክ ነው ያለው የኬሪየር ፓዝ። እሺ በጣም እናመሰግናለን። እንግዲህ ያው ጊዜን ሰውተህ ነው እነዚህን ጥያቄዎች እየመለስክልን ያለ ነው። በጣም ነው እናመሰግነው። ትንሽ ጥያቄዎችን የቀሩን እንግዲህ ወደ ቀጣዩ ጥያቄ ስገባ ሪሞት እና ኮንትራት የሚባሉ 2 የስራ አይነቶች አሉ እና ስለነሱ ያለ እይታ፣ በዚያውም ደግሞ ስለ ውጭ የስራ እድል ምን ትለናለህ? ኦፖርቹኒቲዎችን ለማግኘት ምን ማድረግ አለብን? የውጭ ሀገር የስራ እድል ለማግኘት ሃንተር መሆን ነው። በቃ ራስን አዘጋጅቶ ጆብ ሃንተር መሆን ነው። ጆብ ሃንተር ኢን ኤሰንስ ጀስት ያለ ስኪል እና ያለ ፖርትፎሊዮ ያለ እናንተ የብቃት ማሳያ ሰርቲፊኬት ኦር የእናንተን ወርክ ሾኬዝ ከሌላችሁ ጆብ ሃንት ማድረግ አለቀስት ወይም አለመሳሪያ አደን እንደ መውጣት ነው የሚቆጠረው። ሰው ራሳችሁን መጀመሪያ መሳል አለባችሁ። ራሳችሁን ዝግጁ ማድረግ አለባችሁ። አፍተር ፕሪፔሪንግ ዩርሰልፍ ኢን ዌል ዲፋይንድ ማነር then you have to hunt using different ዌብሳይትስ ኤንድ የጆብ ፕላትፎርሞች አሉ። በጣም ብዙ የጆብ ፖስት ዌብሳይቶች አሉ። እነሱ ላይ ሀንት ማድረግ ነው፣ ማደን ነው። እነሱን ፖርትፎሊዮአችሁን ማዘጋጀት ኢቨን ኢፍ የቪዲዮ ማስረጃ የቪዲዮ ማገዣ እናንተን እንደምትችሉ የሚያሳይ ዶክመንተሪ ነገር ሾርት ስለ ራሳችሁ የሚገልጽ ፖርትፎሊዮአችሁን የሚገልጽ ቪዲዮ ማዘጋጀት። ዌል ፕሪፔርድ ሆናችሁ ከተዘጋጃችሁ ስራ ይገኛል። ሊንክድንም አለ። ሊንክድን ላይ ደግሞ ኮኔክሽናችሁን ማብዛት ማስፋት፣ ስላገኛችኋቸው ሰርቲፊኬቶች ሼር ማድረግ፣ ሰዎችን ማነጋገር፣ ኮኔክቶቻችሁ ትክክለኛ የስራ
ከእናንተ ኤሪያ ጋር የሚሄድ አድርጋችሁ ሰርች ማድረግ ነው። ሪሞት ሪሞት እና ኮንትራት የሚባሉት ያው ሪሞት የሚባለው ለምሳሌ አሁን እኔ ይሄ ስራ ነው ለእናንተ ያገዝኳችሁ በሌላ ቦታ ስራ ነው እንደዚህ አይነት ፕሬዘንቴሽን እንፈልጋለን ብለው ይለጥፋሉ። ዜን ኮንትራክቹዋል የሆነ የሪሞት ስራ አገኘሁ ማለት ነው። ያንን ፕሮፖዛል አስገባለሁኝ። አይ ካን ቢ ፉል ኢነፍ ፎር ዲስ ጆብ ኦር ፎር ዲስ ሮል እኔ በቂ ነኝ ብዬ ሰሚት አደርጋለሁ። ሰሚት ካደረግኩ በኋላ ገምግመው ካመኑብኝ ሪሞትሊ ጆብን ኦፈር ያደርጉኛል። ያን ጆብ ደሊቨር ማድረግ አለብኝ። የሚፈለገውን አውትፑት ለነሱ ኢፌክቲቭሊ በፈለጉት ሰዓት ደሊቨር ማድረግ አለብኝ። as soon as I deliver the product or the work I have to get the payment ማለት ነው። መጀመሪያ ስራ ማስኬጃ ይኖራል then 100% ክፍያን አገኛለሁ። በዛ አይነት ወይ ያለ የስራ ሂደት ሪሞት ወርክ ይባላል or ኮንትራክቹዋል ሪሞት ኮንትራክቹዋል ወርክ ይባላል። ብዙ ጊዜ ሪሞት ወርኮች ፕሮጀክት ቤዝድ ምናምን ስለሚሆኑ ኢንተርናሽናል እንትኖች ኮንትራክቹዋል ነው የሚሆኑት። የሆነ በቦታው ላይ ተገኝተን ሲሆን ነው እንጂ ፐርማነንት የሚሆነው። ግን ያም ሆኖ በቂ ነው። ሶ እናንተም ሀንት ማድረግ ያለባችሁ ሪሞት ኮንትራክቹዋል ጆቦችን ነው። ምክንያቱም የታይም ፍሌክሲቢሊቲ ያላችሁ የወርክ ሎኬሽን ፍሌክሲቢሊቲ ይኖራችኋል። በዛ ጊዜ ግን ራሳችሁን ማኔጅ ማድረግ አለባችሁ። ምክንያቱም ወርኩን ደሊቨር ካላደረጋችኋቸው ምንም የታይምም ሆነ የምን ዝንፈት አይፈልጉም። ለምሳሌ 5 ሰዓት ላይ የዚህ ሪፖርት ተዘጋጅቶ እንዲቀርብልኝ የባህር ዳር ዩኒቨርሲቲ የዳታ ሳይንስ ተማሪዎች ከረንት ስታተስ ቪዥዋላይዜሽን ሪፖርት ፈልጋለሁ ካለ በዛ ሰዓት ሪፖርቱን ካላዘጋጃችኋቸው እነሱ ፕሬዘንት ሊያደርጉት ስለሚሆን በቃ በጣም ጥርስ ነው የምትነከሱት። ሰው በዛ ልክ ራሳችሁን ማዘጋጀት ቦታ እና ሰዓት ሳይገድባችሁ የትም ሆናችሁ ሪሞትሊ ጉድ ኢንተርኔት ኮኔክሽን እና ጉድ ኤሌክትሪክ ኮኔክሽን አለበት ሆናችሁ ራሳችሁን መሸጥ የምትችሉበት ዘመን ስለሆነ ሪሞት ኮንትራክቹዋል ጆቦችን ሀንት ማድረግ ነው የሚጠበቅባችሁ። ይሄ ነው ያለኝ መልእክት ለእናንተ። በጣም ብዙ ሰዓት ወሰድኩባችሁ። እኔም አልወሰድክብንም። በጣም ጠቃሚ መረጃዎችን ነው እያገኘን ያለ ነው። ለኛ የሚጠቅመን ስለሆነ ባይሆን ያንተን ሰዓት ስለተጋፋን ይቅርታ እንጠይቃለን። በዛውም እናመሰግናለን። እንግዲህ እኔም ጥያቄ ላጠቃልልና በመጨረሻ ለተማሪዎች ማለት የምትፈልገው ምክር ካለ በዚያውም ደግሞ ስለ ኮሚኒቲያችን ምን እንደተሰማ አንዳንድ ነገሮችን ብትለን። ለተማሪዎች ማለት የምፈልገው ሁሌም ቢሆን ስኪል እና ብቃት ማዳበር ላይ ፎከስ አድርጉ። ምክንያቱም ቢጠቅም ባይጠቅም ስኪል ታይማችሁን ኢንቨስት ብታደርጉበት ኤነርጂያችሁን ኢንቨስት ብታደርጉበት አይጎዳችሁም። ታይም ፕላስ ኤነርጂ ኢንቨስት አድርጋችሁ የምታገኙት ስኪል የሆነ ታይም ፍሬ አፍርቶ ታገኙታላችሁ። ሶ ስኪል ላይ ሞር ኤነርጂያችሁን ኢንቨስት አድርጉ። የሆነ ቲዎሬቲካል ሳይንስ ከመሸምደድ ይልቅ እሱን አፕላይ ማድረግ ላይ ፎከስ ብታደርጉ ያው ምክንያቱም የተሻለ ነገር የሚገኘው ፎር ዘ ታይም ቢንግ ከስኪል ላይ ነው። ምክንያቱም ጆብ ሀንት ለማድረግ ራሳችሁን አዳብራችሁ ኢንዱስትሪ አላይን ለማድረግ ምናምን ስለሆነ አሁን ሳይንቲፊክ አፕሮች ተከትሎ ሪል ወርልድ ፕሮብለም ሶልቭ ማድረግ የሚያስችል አቅም ኑሯችሁ የተሻለ የመፍትሄ አካል እንድትሆኑ ኤነርጂያችሁንና ታይማችሁን ከሶሻል ሚዲያ ከዚህ አንጻር ወደ ስኪል አኳየር ወደ ማድረጉ ኢንቨስት ብታደርጉበት፣ ኮሚኒኬሽን ስኪላችሁን ብታዳብሩ፣ አልባሌ ነገሮችን ኮሚኒኬት ከምታደርጉ ይልቅ የተሻለ ነገር ኮሚኒኬት ብታደርጉ፣ ብዙ ፒር ኢቫሉዌሽን ብትሰሩ፣ ፒር ሜንተርሺፕ ብትሰሩ ምናምን በጣም ኢፌክቲቭ ትሆናላችሁ።
ኔጌቲቭ ኤነርጂ ቻርጅ የሚያደርጉ ሰዎችን ከላይፋችሁ ማስወጣት። ምክንያቱም ኔጌቲቭ ኤነርጂ ቻርጅ ያደረጋችሁ ሰው ነገ የሚቀነጠስ ሰው ነው የሚሆነው። እናንተን ግን ወደኋላ ጎትቷችሁ ብዙ ታይማችሁን አባክኖባችሁ ምናምን ስለሚቀር you have to be take care and invest your energy and time positively ስኪል ማዳበር ላይ እና ራስን መሆን ላይ ራስን ማብቃት ላይ። ሁሉም ነገር በጊዜው ይደርሳል። ሁሉም ነገር በጊዜው ባይደርስም እንኳን አሉታዊ ነገር ቢቀርም ጥቅም ስለሌለው ብዙ እንደውም ራሳችሁን መግዛት ላይ ኃላፊነት ብትወስዱ የተሻለ ነው ብዬ አስባለሁኝ። ሌላኛው አይ ቲንክ ያላነሳሁት ነገር ምንድን ነበር? አንዴ ጠየቅሽኝ አላ ማለት ስለ ቢኤንኤም ኮሚኒቲ የምትለን ነገር ስለ ኮሚኒቲ ቢኤንኤምአይኤል ያው ታይም ዛት ማች አላገኘውም እና ደግሞ ዌል ፕሪፔርድ ሆኜ አግዛችኋለሁ ብዬ ያሰብኩት ጃንዋሪ 22 ላይ ነበረ። ማለት በእኛ ሳይሆን በፈረንጆች ሎካል ታይም የምትላይች በሎካል ታይም ነበር የተረዳሁት እና በደንብ አላየሁትም። ግን በዋናነት የተቋቋመበትን ዓላማ አይገስ በጣም ብራይት ፊውቸር ያለው ኮሚኒቲ እንደሚሆን ተስፋ አደርጋለሁ። ሀገሪቱን አንድ እርምጃ ከፍ የሚያደርግ በዳታ ሳይንስ እና በአርቲፊሻል ኢንተለጀንስ ሞዴል ቢልዲንግ የተሻለ የመፍትሄ ኮሚኒቲ በመፍጠር የተሻለ ኤንጌጅመንት የተሻለ የመፍትሄ አካል ምናምን ክሬት የሚያደርግ ኮሚኒቲ ይሆናል ብዬ ተስፋ አደርጋለሁ። በጭራሽ እንዳታቋርጡት። ኔቨር ስቶፕ ትራይንግ። እስከ ጥግ መሄድ አለባችሁ። በጣም ብዙ እንደዚህ ከዚህ በፊት ብዙ የሚሞከሩ እንትኖች አሉ እና ፍሬ አፍርተው አሁን በጣም የትልልቅ ፕሮጀክት የትልልቅ ካምፓኒ ባለቤት የሆኑ እማቃቸው እና ኢኮግላብ ሰምታችሁ ከሆነ አሁን ኢኮግላብ ባለቤት ቤተልሔም ደሴ እነሱ አሁን ከሐዋሳ ዩኒቨርሲቲ ካስቱ ምናምን ሲመረቁ እንደዚህ ትንሽ የሚመስል ግን ትልቅ ፕሪቪው የነበረው የወደፊት ትልቅ ለሀገሪቱም ለህዝቡም ትልቅ ኢሜጅ የሚይዝ የብሉ ናይል ማሽን ላብ ተገንብታችሁ ትልቅ ኢንፍራስትራክቸር ለህዝቡም ለአካዳሚውም ተደራሽ የምታደርጉ እንድትሆኑ ምኞቴም ድጋፌም ነው። ኤኒቲንግ ኤኒ የማግዛችሁ ነገር ካለም አም ኦን ደ ሳይድ ኦፍ ዩ ቢ ኮንፊደንት ኤንድ ያ ፕሪቪው ሊኖራችሁ ይገባል። እነ ተስላ አይ ሚን የነ ስቲቭ ጆብስ የነ ማይክሮሶፍት የነ ትልልቅ ድርጅቶች የጀመሩት በዚህ መልኩ ነው። ቲማችሁን አጠንክሩ። ኔጌቲቭ ኤነርጂ ቻርጅ የሚያደርግን ሰው ከወዲሁ ኪክ አውት አድርጉት። ለዚህ የተሻለ ሀሳብ ያመጣል የምትሉትን ደግሞ ኤቭሪ ላይ መጨመር መርሳት የለባችሁም። ዌል ኦርጋናይዝድ መሆን አለባችሁ እና የተሻለ ወደፊት እንድኖርላችሁ እመኛለሁ። በዚህ ልክ እኛ ከዚህ በፊት የጀመርናቸው እንደዚህ ነበሩ። በጣም ቴኬር መሆን ያለባችሁ ኔጌቲቭ ኤነርጂ ቻርጅ የሚያደርግ ሰው ቲሙ አታቆዩ። ጀስት ሪስትሪክት አድርጉት። በዛ ልክ ከሄዳችሁ ትልቅ ደረጃ ላይ እንደምትደርሱ እርግጠኛ ነኝ። ጉድ ጆብ ኪፕ ኢት አፕ አም ኦን ዘ ሳይድ ኦፍ ዩ። አመሰግናለሁ። በጣም እናመሰግናለን። ያው ቅድም ስላልከን ስለተፈጠረው ሚስ አንደርስታንዲንግ በቢኤንኤምአይኤል ስም በጣም ከልብ ይቅርታ ጠይቃለሁ። በመጨረሻም ለኛ የተሻለን ነገር ለማሳወቅ እና ለመስጠት ለጠየቅናቸው እያንዳንዱ ጥያቄዎች ባለመሰልቸት ውድ ጊዜህን ሰውተህ ለሰጠን ምላሽ በጣም ከልብ እናመሰግናለን። ለወደፊቱም ደግሞ በተሻለ መንገድ እንገናኛለን ብለን ተስፋ እናደርጋለን። እንግዲህ አድማጮቻችን ይህን ይመስላል የዛሬው ፕሮግራማችን። የነበራችሁን ስሜት ያላችሁን ነገር እስቲ በኢሞጂ ግለጹልን፣ አመስግኑልን። ምስኪንም በጣም ነው የምናመሰግነው። በጣም ቴንኪዩ በጣም